ሰላም ሰላም ውድና የተከበራችሁ የዩል የዩቲዩብ ቻናል ቤተሰቦች እንደምናችሁ ሁሉ መልካም በእውነት እኔ ጋር እግዚአብሔር የተመሰገነ ይሁን ደህና ነኝ። ሰላም ናችሁ ወይ? እንደምን አላችሁ? ደግ ናችሁ ወይ? በረታችሁ? ጠፍታችኋል ልበላችሁ ብዬ እና ዛሬ ደግሞ ከከተማ ወደ ገጠር ጉዞዬን አደርጋለሁ ማለት ነው። በእግሬ እኔ እናንተ ወንድም በእግሬ ነው የምጓዘው። አብረን እንጓዛለን። ያው አብራችሁኝ እንደምትጓዙ ተስፋ አደርጋለሁ። ጀግና ናችሁ እናንተን አምነባችኋለሁ ብዬ ነው። እናማ እንደዛ ነው። ጉዞዬን አሁን እቀጥላለሁ ማለት ነው። ቪዲዮውን ደግሞ እስከ መጨረሻ እዩት። ያኔ ለምን መሰላችሁ የሚጠቅም መረጃ አለው። በተለይ ስራ ለፈታችሁ ወንዶች እንደ ሀሳብ እንደኔ ሀሳብ የምገልጻቸዋለሁ። መጨረሻ ላይ ከጉዞ አንጻር ባየሁት መንገድ እሱን ቪዲዮውን እስከ መጨረሻ እዩት። ደግሞ መጀመሪያንም ከቪዲዮ መጨረሻንም ከቪዲዮ ታዩታላችሁ። አብረን እንጓዝ። እወዳችኋለሁኝ። ይመቻችሁ። ታዩላችሁ። የዛሬው ጉዞ ይሄን ይመስላል ማለት ነው። ያያችሁን ይሄን ሸሪካ ያው እስከ መጨረሻ ማሳያችሁ የሆነ በረሃውን ተመልከቱ። ፈጣሪ ያለ ያው ዛሬ አምረሬ ወደ ገጠር እየተጓዝኩ ነው ማለት ነው። መዳረሻዬን ደግሞ ማሳያችሁ ይሆናል። መነሻዬን ካሳያችሁ በመጀመሪያ መዳረሻዬን ደግሞ ዝም ብላችሁ ቁጭ ብላችሁ ጠብቁኝ። እናንተማ ከአንድ ቦታ ቁጭ ብላችሁ መዳረሻዬ ልትሄዱ ነው። እኔ ግን እየደከምኩ ማለት ነው። ትኖራላችሁ እኮ እዚህ ሰፈር። አሁን እናንተ መካከል በዚህ ሰፈር አንድ ሰው ይኖራል። ይጥራችሁ እንዴ? ምናልባት ብቅ ብትሉ ውሃ ብታመጡ። በነገራችን ላይ ውሃ እንኳን በእጅ አልያዝኩም። እዩት ይህን ሸሪካ። ፈጣሪ ያርግልህ በሉኝ እስኪ። ኢትዮጵያ እንደዚህ እንዲሰራ ነኝ ያርግልህ በሉኝ። በቃ ምኞታችሁን እስኪ ተመኙልኝ። መገን እዩት። ዝም ብላችሁ ይሄን እንደዛ ሊሰራ ነው። ተመልከቱ። እንደዛኛው ደግሞ እዚህ ሊሰራ ማለት ነው። ወይ ጉድ! እንግዲህ ከፈጣሪ ጋር የምሰራለሁ እንደዚህ ማለት ነው። አንድ አላልኩም ግን ሁሉንም እንደዚህ ነው ያልኩት። በትንሹ አትመኙ፣ ከፍ አድርጋችሁ ተመኙና ቢያንስ ግማሹ ሊደርስኝ ይችላል። ምኞትና መንገድ አይከለከልም ተብሎ መንገዱም ስለማይከለከል ነው እየሄድኩ ያለሁት። ምኞትንም ልመኘውና እንደዚህ እንደ መንገዱ እንዲጀምረው ማለት ነው። እንደዛ ነው ቤተሰብ። በተረፈ ደህና ናችሁ? ግን ጉዞ እኮ ግን እኔ ጋር መራመድ የሚችል ሰው ይኖራል ብዬ አላስብም። በጣም እፈጥናለሁ። እኔ እርምጃ ላይ ሂድ ነው የሚለኝ። ቢያንስ የስንት ደቂቃ መንገድ ይቀረኛል መሰላችሁ? ግን ሁሉንም አልቀርጽላችሁ፣ ምክንያቱም በኋላ ዩቲዩብ አልችልም ይለኛል። ረዝም ነው በነገራችን ላይ በእግር የ40 ደቂቃ መንገድ ነው የሚሄደው። ከአሁን በፊት አውቀዋለሁ ቦታው እና እዛም ደግሞ አበሾች ላገኝ ይችላለን። ያው ወንዶች ማለት ነው፣ ሴቶች አትገኙ እዛ ቦታ ላይ አትገኙ። ዛሬ ያው ልነግራችሁ ነበር ግን የምሄድበት አልነገርም። የምናገረው እዛ ከቦታው ስደርስ ነው ማለት ነው። እናማ በተረፈ ደህና ናችሁ? ሁሉ መልካም ነው። ያያችሁ ነው። ዋው እናንተ ጋር እያወራሁ ልሂድ እንጂ ብቻ ማለት ዘልቀዋል። እንደዚህ እያወራሁ አያችሁ። ግን ይሄ ነገር አያልቅም እኮ ብሄድ በእኔ ፍጥነት አልጨረስኩትም እንዴ። ምንድን ነው የማያልቀው? ቶሎ ለራመድ እስኪ። የፀሐዩ ነገር ጎበስ እናንተ ጋር እየለፈለፍኩ ረሳሁት እንጂ እኔ እኮ ግን ቁም ነገር ማለት ነው ኢትዮጵያዊ ሳስበው እንደዚህ አይነት አፈር ያለ አይመስለኝም ነበር። ለካ አፈር አለ ሳውዲ። ብር ብቻ ነበር የሚመስለኝ እኔ ሳውዲ ላይ ማለት ነው። ዝም ብሎ እንደዚህ አቧራ ብር ነበር የሚመስለኝ። አሁን እመጣላችኋለሁኝ። ምን ይላል? ዛፍ ብቻ ነው ይላል። እስካሁን አይታችኋል? ዛፍ ዋሻው እንዳትሉ ትንንሽ ነው ያለው። እዛም ለእንትን እንዳይማላ እንዳልምል ፈልገው ትንንሽ ናቸው ያለው። ተመልከቱ። ይሄ እንትኑን አልጨርሰውም ማለት ነው። ይሄ ሸሪካው አያልቅም። ቁም ነገር ይሄ ድርጅት በጣም ትልቅ ድርጅት ነው እና በዚህ ቻርክ አቆራረጭ መንደር ለወጣ ነው ማለት ነው። ዋጠኛ አሁን እንኳን ወደ ውስጥ ገባ።
መገን ሳውዲ ያያችሁኝ ካላችሁ ኮሜንት ላይ አስቀምጡልኝ። ምናልባት እጀር እየወለወልኩ ነው። ዙሪያ ያሳያችሁ እንደምን አላሳየም። አሁን ምን ይታያለው? ጥቁር መነጽር ለብሼ ያው መሬቱም ሰማዩም እኩል አድርጎ እያሳየ ነው። ግን ቁም ነገር በጣም እያብለጨለጨ ነው። ፀሐዩ በጣም ከባድ ፀሐይ አለ። መልከቱ በዙሪያ ላሳያችሁ የመጣው ቆይ ግን ከላይ ላይ ድረስ ያችሁ እንግዲህ በኋላ ደግሞ ወደ መዳረሻ እየደረስኩኝ አሳያችኋለሁ። ቁም ነገር አያልቅም መንገዱ ረዝም ስለሆነ እንደዚህ ነው። ከዚች እኮ አቆራርጬ ልገባ ነበረ፣ ግን ሸሪካማ መጨረሻውን ላሳያችሁ። አያልቅም ላቆመው እዛው መጨረሻ ያሳያችኋለሁ ደግሞ። እሺ ይሄው ሸሪካው መጨረሻውን ደረስኩኝ። አስጀመርላችሁ ብዬ ነው። አያችሁት? ካሜራው ደከመ። ዙም ለስተው ዋው ቁም ነገር አለቀ ብዬ ነበረ። ገና ነው ግን ቶሎ ቶሎ ልራመድና ጨርስላት ነው። እዚህ ሰፈር አለች እንደ ማዳም ቅመም እዚህ ቆሻሻ መጣያው አለች። እንትኗ ክሊነር ያርታለች። ምንድን ነው ስሟ ግን? በርሚል እንዲያላለው ቢጫው ምን ልለው ነው? ቢጫው ነው በርሚል። የቢጫውን ስም ነጥቄ ወዴት እና ወዴት እና እንደዚያ ነው እላችኋለሁ። ተረፈ ሁሉ ሰላም ነው። እንዴት ነው ግን የኢድ አከባበራችሁ እንዴት ነበር? ስራ በዛ ወይስ እንዴት ነበረ? ያው በነገራችን ላይ የአረቦች ስራ ቀንሶ አያውቅም። ግን መቼም ባለው አያ ተመስገን ማለት ነው። ቆይ ቆመር አድርገው ትንሽ አሁን እዩት። እንትን የሽርካው መጨረሻ ይሄ ውርታችንማ ቀልጦ ቀርቷል። ዙምም ሰጥቼው ነበር አይቻልም። አሁን መጨረሻ ነው በአንድ እግር ማሳያችሁ ማለት ነው። ቢያንስ የስንት ደቂቃ መንገድ ይቀረኝ ይሆን እንጃ ብቻ አላወኩም። ዞሮ መጨረሻ እናሳያችኋለን እና እስከዛው ላይ ቆመው ይሄ ሁላችሁ ደግሞ ይሄ መጨረሻም ብያችሁ ነበር ግን እዛ አልደረስኩም። ይሄ ደግሞ የብረትና የእንጨት ፋብሪካ ብረት ይሄ ጣውላ ቤት ምናምን ብረት ሱሱ ሸሪካ ነው። ምናልባት ስራ ያጣችሁ ወንዶች ደግሞ እዚህ ቦታ ላይ የመጣችሁ ብትጠይቁ የሆነ ቻንስ ይኖራችኋል ብዬ አስባለሁ። በተለይ ሙያ ልምዱ ያላችሁ፣ ከሌላችሁም ደግሞ ያው በተመዛዛኝ ዋጋ ልታገኙ ትችላላችሁ። እየመጣችሁ በዚህ ቦታ ላይ ብትጠይቁ ብዬ ነው ማስበው። ዛሬ ጭር ያለው ጁምዓ ስለሆነ ነው እና መጣታችሁ ጠይቁ ብዬ እመክራችኋለሁ ማለት ነው። ይሄ ቦታ ሸሪካዎች ናቸው። መጣታችሁ ጠይቁ። ብዙ ልጆች አሉ የኛ ሰዎች ማለት ነው እና መጣታችሁ ብትጠይቁ አሪፍ ነው። ይሄው ሁሉም የምታዩት የአካባቢ ሸሪካ በቃ ይሄ ሴራሚክ ጣውላ ቤት ብረታ ብረት ምናምን በቃ የመሳሰሉትን ነገሮች እዚህ ታገኛላችሁ። እንደ ቻንስ አይታወቅም ታገኙ ስለምትችሉ መጣታችሁ ብትጠይቁ እንደዚህ አይነት ቦታዎች ላይ ብዬ እመክራለሁኝ። ያው እንደ ግል ሀሳብ ነው እና እንደዛ ነው እላችኋለሁ። ልደርስ ነው ወደ አሰብኩበት። እስኪ በዚች አድርጌ ልግባ። በዚህ ፊት ለፊት ልሄድ ነበር። እስኪ በዚህ ላቆራረጥ። ይኸውላችሁ ይሄ ሁሉ ሸሪካ ነው ማለት ነው። መጣታችሁ ጠይቁ። የመካኒክነት ሙያ ያለው ሰው ደግሞ በዚህ ፊት ለፊት አሉ። እዚህ መጣታችሁ መጠየቅ ትችላላችሁ ማለት ነው።
ትሳተፋላችሁ። መቼም ቁጭ ብላችሁ ከአንድ ቦታ የሆነ ስራ አጣን ከምትሉ ወጥታችሁ ብትጠይቁ የሚል ነው። ስለተወጣ የሚገኛ ነው። ማርያም ግን እንደ ቻንስ እንደዚህ አይነት ቦታዎች ላይ ጠይቁ ባይ ነኝ እና እንደዛ ነው እላችኋለሁ ለወንዶች ማለት ነው። ሴቶች ደግሞ ያው እናንተ ግን አታጡም። ምክንያቱም በእናንተ እጅ ነው ሁሉም ነገር የሚሆነው እና እንደዛ ነው ይኸውላችሁ። የጋራጅው ለፊታችን ያለው እና ይኸውላችሁ ይሄ ደግሞ በለዲያ ቦታ ነው። ይኸውላችሁ ይሄ ጣውላ ቤት ማለት ነው። የምንድን ነው ጣብልያ ምናምን የሚሰሩበት እሱ ነው እላችኋለሁኝ ቤተሰብ። ዋው እኔ ይመስላል እና ጠይቁ የመጣችሁ ምናልባት ቻንስ ሊገጥማችሁ ይችላል። በእኔ ደግሞ አሁን ወደዛው እየደረስኩ ደግሞ ቀረጻ አደርጋለሁ ማለት ነው። ትንሽ ላቆሙ ደግሞ አብዷን እንዳይሉ ደግሞ አንዱ ቀረጽ ወይ አንዱ የመዲያም ቅመም ብቅ ስትል እሷ ሊቀረጽ ነው ብለው እንዳይሆን እጅ ማለት ነው። እዚህ ሀገር እኮ ካሜራ ማስቸጋሪ ነው። በነገራችን ላይ የመዲያም ቅመም እዚህ አትገኙ። ምን ትሰራላችሁ? እና እዚህ ይሄ ሰከን ስላል አይደለ መኖሪያ ምናምን ስላል አይደለ አትገኙ ማለት ነው። ግን እንደው ለፍራቸው ለፍራ መፍራት ጥሩ ነው። ይሄው ቁጥር እሬት ተራ እሬት እያያችሁ ነው። መጨረሻ ይሄ ሆነ ማለት ነው። ሽንክና እያያችሁ ነው። ሽንክና የሀገራችን ሽንክና ጎበዝ እዚህ የሚበላ ሆኖ መጣ። ተመልከቱ፣ በሰልፍ ሊበሉት ማለት ነው። ተመልከቱ፣ ቅጠል ተራ ገዝግሼ ይህን ቅጠል ላሳያችሁ ነው ዛሬ። ሁላችሁ በመኪና መጣ እንግዲህ ሽንኩርቱ ምኑ ايش اسمه هذا؟ ها؟ ايش اسمه هذا؟ اي ايش اسمه هذا؟ ايش اسمه هذا؟ ايش اسمه هذا اسمه عرف